ጋይሶቼ ብዙዎቻችን የምንሸወድበት ነገር ስለሆነ ነው እና ልንገራችሁ። የዛሬ 5 ዓመት፣ የዛሬ 3 ዓመት፣ የዛሬ 2 ዓመት ያን ሰው ያገኘህበት ቦታ ያ ሰው ማንነቱ ነው ማለት አይደለም። ማለትም ወይ ሲናገር ሲሰራ እና የሚናገራቸው ሀሳቦች የሚሰጡት ነገር ማንነቱን ይገልጻሉ። በእርግጥ ግን ከሆነ ጊዜ በኋላ ያን ሰው ስታገኘው የዛኔ ያየኸው ሰው ማንነት ነው ማለት አይደለም። ማለትም ሰው እንስሳ አይደለም። እንስሳ እንኳን ይማራል፣ ይለወጣል፣ ይቀየራል። እና አንዳንድ ሰው የማይለወጥ የሚመስላችሁ ሰዎች አላችሁ። ሰው ይለወጣል። በጊዜ ሂደት ሰው ችግር ያስተምረዋል፣ ኑሮ ያስተምረዋል፣ የተለያዩ የህይወት መንገዶች ያስተምሩታል። ማለትም ሰው እየተማረ ነገሮችን እያሻሻለ የሚለወጥም ከሆነ የባሰ እየተለወጠ የሚሄድ ፍጥረት ስለሆነ ማለት ነው። እና አንዳንድ ሰዎች ደግሞ ያንን ነገር ማይመስላችሁ ሰዎች አሉ። እንደዛ ይሆናል። አንዳንዴ ሰው ለምን እንገረማለን? ማንጠብቃቸው ሰዎች ማለትም እኛ በቃ አይምሯችን የመዘገበበት ቦታ አለ። እነዚህ ሰዎች እዚሁ ጋር ናቸው፣ አይለወጡም፣ አይቀየሩም የምንላቸው ሰዎች አንዳንድ ግን ይለወጣሉ። ማለትም ከሆነ ጊዜ በኋላ እንዴት ሆኖ ቤት መጥቶ ምናምን በጣም የሚገርማችሁ ነገሮች ታገኙባቸው ትችላላችሁ። እና ሰው ከውጪ ሀሳብን ያስገባል፣ የሚሆነውን ይጠቀማል፣ ማይሆነውን ደግሞ ያሳልፈዋል። ማለትም ከጥፋቶቹ ይማራል። በእርግጥ አንዳንድ ደግሞ ከጥፋታቸው ማይማሩ እንዳሉ ሁሉ ግን ደግሞ ከጥፋታቸው ከሚያደርጉት ነገር ከስራቸው ከሚያደርጉት ስህተቶች ሰው እየተማረ እየተለወጠ ራሱ እየተቀየረ ይመጣል። እና ሰው ማለት ነው እዛው ያስቀመጣችሁበት ቦታ አይደለም። ሁሌ ከሆነ ጊዜ በኋላ ያን ሰው ስታገኙት እንደ አዲስ ነው ያን ሰው የምትተዋወቁት። የዛሬ 3 ዓመት 4 ዓመት ስትተዋወቁ ትታችሁት ከሄዳችሁ በኋላ ተመልሳችሁ ወደዛ ሰው ጋር ስትገናኙ የሚያስገርማችሁ የሚያስደንቃችሁ ነገሮችን ታገኙበታላችሁ። እና አንዳንድ ሰው እናንተ እንዳስቀመጣችሁት አይደለም የሚሆነው፣ በጣም ይለዋወጣል። እንደ ጊዜው፣ እንደ ሀሳቡ፣ እንደ ሁኔታው። እና አንዳንድ ሰዎች ከታች ከነበሩ አልፏችሁ ደግሞ ከላይ ልታገኟቸው ትችላላችሁ። ስለዚህ በሰዓቱ ለምታደርጉት ማንኛውም አጸፋዊ ምላሽ ራሳችሁን ጠብቁ። ያ ሰው ከታች ነው ብላችሁ ስትረግጡ የነበራችሁ ሰዎች የሆነ ቢሮ ላይ ደግሞ የእናንተ አዛዥ ሆኖ ሊመጣ ይችላል። ስለዚህ በሰዓቱ ለሁሉም ሰው ቢሆን መልካምን ነገር አድርጎ ማለፍ ጥሩ ነው። ሰው እዛው ቦታ ስለማይሆን ማለት ነው። በሰዓቱ የምንችለውን ነገር በቅንነት በመልካምነት አድርገን ማለፍ ያ ለእኛ ምርጥ ነው።